ውሻ መሆን። ከዚያ ተረፈ እህል ከጠይም ገንዳ ስር አዳፊ መሳይ ጨርቅ ከግማሽ ገላው ላይ ጣል ያረገ ሕፃን ከውሻ ጋር ሆኖ እህል ይናጠቃል። ከጉርሱ ቀፈት ስር ከጥጋቡ ማዶ በሐሳብ ሸራው ላይ ሁለት ነፍስ ይስላል። በኔ ሕይወት መሃል ጉርሴን የማገኘው ከባለጠጋው ሆድ ከቁንጣን መልስ ነው። የውሻው ተስፋ ግን ከኔ ተስፋ መሃል ድንገት ሚጨለፍ ነው። እኔ ይሄም ኑሮ ብሎት ጉርሴ የራቀይለት ስለምን ፈጠርክኝ ስለምን ሰው አልከኝ እያልኩኝ ፈጣሪን በመራር ልቦና እሞግተዋለሁ። ውሻው ግን ዝም ይላል በመጠየቅ ፈንታ ሆዱን የራበውለት ወገቡን ካንጀቱ አጥፎ እንቅልፍ ይተኛል። ይሄ ጠይም ገንዳ ፍርፋሪ እንጀራ ድንገት ሚገኝበት፣ ይሄ ጥቁር ገንዳ የባለጠጋ አፍ ቅሪት ሚገኝበት ውሻውን ከኔ ጋር ለብዙ ዘመናት ባለንጀራ አድርጎ ብዙ አስተዛዝቦናል። የሱ ወስፋት ጥማት በእንቅልፍ ሲገታ እኔን የራበይለት በተቃራኒው ነው፣ እንቅልፍም አልተኛ። እናም ውሻ መሆን ከባለጠጋና ከኔ ሆድ ይልቃል። ሲጮህ አይጣል እንጂ ዝም ሲል ያስፈራል እያለ ይስላል። ኑሮውን ተኝቶ ኑሮውን ይነሳል።